ሰው ይጠቅማል ስንል ነህምያ ንስሐ ሲገባ የግል ኃጢአት፣ የቡድን ኃጢአት፣ የህዝብ ኃጢአት ሁሉንም ሰብሰብ አድርጎ ነው ንስሐ የገባው። አባቶቻችን አንተን በድለዋል። የአባቶቻችን የኃጢአት ሌጋሲ ደግሞ እኛም ይዘን መተናል። አንዳንድ ጊዜ አባቶቻችን የሰሩትን ኃጢአት እኛም እንደግማል። አባቶቻችን የበደሉትን በደል እኛም እንደግማል። አባቶቻችን በጎ ነገር መውረስ ሳይሆን ኃጢአትን ወርሰን እናንቀሳቀሳለን። የቤተሰብ ልምምድ ይዘን የመጣን ሰዎች አለን በምድራችን ላይ። አባቶቻችን አንተን በድለዋል። ልብ ብላችሁ ስሙ። የአባቶች ጸሎት ይሰማ፣ የወጣቶች ጸሎት ይሰማ። ስለ ሰሜን ኢትዮጵያ የሚጸልየው ጸሎት ይሰማ። ስለ ደቡብ ኢትዮጵያ የሚጸልየው ይሰማ። ስለ ምዕራብ ኢትዮጵያ የሚጸልየው ጸሎት ይሰማ። ስለ ምስራቅ ኢትዮጵያ እየተጸለየ ያለው ጸሎት ባሪያ ይሰማ የሚል ሰው እጁን ይጸርግቶ ይጸልይ ከነጋር ጸሎት ይሰማ። ጸሎታችሁን ይሰማለው አለ። ይህ ብቻ አይደለም አለ፣ ኃጢአታቸውን ይቅር እላለሁ እደመስሳለሁ። ጸልዩ እስቲ ባላችሁበት ቦታ። ምድራችን ይፈወስ። የሰሜኑ ኢትዮጵያ ምድር ይፈወስ። የደቡቡ ኢትዮጵያ ይፈወስ። የምስራቁ ኢትዮጵያ ይፈወስ። የሰሜኑ ኢትዮጵያ፣ የምዕራቡ ኢትዮጵያ፣ የምስራቁ ኢትዮጵያ፣ የደቡብ ኢትዮጵያ ሀገራችን ይፈወስ። ፈውስ ያስፈልጋል። ቤተ ክርስቲያን ታማለች። ሁላችን ንስሐ እንግባ በሚል ርዕስ ነው ማውራው። ሴት ባሪያዎች፣ ወንድ ባሪያዎች፣ የትም ያለን ሰዎች፣ ተማርን ያልተማርን፣ ገዢም ብንሆንም ሁላችን በእግዚአብሔር ፊት ንስሐ መግባት ያስፈልገናል። ይህ ጊዜ ንስሐ የምንገባበት ጊዜ ነው። ማቴዎስ 4:17 ላይ ንስሐ ግቡ መንግሥተ ሰማያት ቀርባለች። አሁንም አንድ ክፍል ደግሞ ጨምረን እናያለን። ሉቃስ ምዕራፍ 3 ቁጥር 10 ላይ ሐሳቤ ይረዳን ዘንድ በደንብ ይህን ክፍል ትኩረት ሰጥተን እንመልከተው። 8 ጀምረን እንየው። እንግዲህስ ለንስሐ የሚገባ ፍሬ አድርጉ። እንግዲህስ በልባችሁ አብርሃም አባት አለን ማለትን አትጀምሩ። ከእነዚህ ከድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር እንዲችል እላችኋለሁና። አሁንስ ምሳሩ ደግሞ በዛፎች ስር ተቀምጠዋል። እንግዲህ መልካም ፍሬ የማያደርገውን ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። መልካም ፍሬ የንስሐ ፍሬ የሌሉ ዛፎች ሁሉ ይቆረጣሉ፣ ተቆርጦ ደግሞ ወደ እሳት ይጣላሉ። ይህን ሲናገር ሕዝቡ ደነገጠ። ኢየሱስ ይህንን ትምህርት ሲያስተምር ወይን ግንድ ስር ወይም በዛፍ ስር ፍሬ በማያደርገው ዛፍ ስር ምሳር ተዘጋጅቷል። አጠገቡ ላይ ምሳር አለ። ይህ ምሳር ፍሬ የማያፈራውን ፍሬ አልባ የሆነውን ይቆርጣል። መቁረጥ ብቻ አይደለም፣ ደግሞ ወደ እሳት ይጣላል ብሎ ኢየሱስ ሲናገር ደነገጠ። ሁሉም ሕዝቡ ደነገጠ። ሕዝቡም እንዲህ አለ። ሉቃስ ምዕራፍ 3 ቁጥር 10 ሕዝቡም እንግዲህ ምን እናድርግ ብሎ ይጠይቁ ነበር። መልሶም 2 ልብስ ያለው ለሌለው ያካፍል፣ ምግብ የሌለው ምግብ ያለው እንዲሁ ያድርግ ይል ነበር። ቀራጮችም ደግሞ ሊጠይቁ መጡ። በጣም ሕዝቡ ምን እናድርግ ታዲያ? ከመቆረጥ ለማምለጥ ከእሳት መጣል ለማምለጥ ምንድነው ማድረግ ያለብን ብሎ ሲጠይቁት ጌታ ኢየሱስ ክርስቶስ 2 ልብስ ያለው ለሌለው ያካፍል፣ ምግብ ያለውም ደግሞ በባዶ ለተቀመጠው ካለው ነገር ያካፍል። ይሄ የንስሐ ፍሬ ነው ማለት ጀመረ። አሁንም ደግሞ ቀራጮች ቀረባሉና ደነገጡ። እነሱም ደንግጦ እኛ ታዲያ ምን እናድርግ? እኛ ቀራጮች ነን፣ በሰው ዘንድ የተገለልን ነን። ምክንያቱም ሰውም ይጠላናል፣ ግብር ሰብሳቢዎች ነን፣ ኬላ ፈታሾች ነን። ስለዚህ እኛንም ሰው አይቀበልንም፣ በሰው ዘንድ የተናቀን ገለልተኛ የሆንን ሰዎች ነን። እኛ ምንድነው ማድረግ ያለብን ንገረን አሉት። ለነሱም ኢየሱስ ደግሞ እንዲህ አለ፣ መምህር ሆይ ምን እናድርግ አሉት። ከታዘዘላችሁ ከተተመነው በላይ ትርፍ እላፊ ዘረፋ አቁሙ። አንተ ቀረጥ አስከፋዮች እስከሆናችሁ ድረስ
በሙስና እንዳትዘፈቁ ተጣበቁ፣ አትበስብዙ፣ አትስረቁ፣ በሙስና ወንጀል ውስጥ ዳግም አትግቡ፣ ያለፈው አልፏል፣ ከዚህ በኋላ ግን ይህን አታርጉ አላቸው። ጭፍሮች ቁጥር 13 ላይ ጭፍሮችም ደግሞ እኛ ምን እናድርግ ብሎ ይጠይቁት ነበር። እርሱም በማንም ላይ ግፍ አትስሩ፣ ማንንም በሐሰት አትክሰሱ፣ ደመወዛችሁ ይብቃችሁ አላቸው። እነዚህ በሶስት ጎራ የተከፈሉ ሰዎች በጣም አደገኛ ጥያቄ ጠየቁ። ሕዝቦች ተሰብስበው ምን እናደርጋሉ? ቀራጮችም ተሰብስበው ምን እናድርጋሉ? አሁንም ጭፍራ ማለት አለቆች፣ ገዢዎች ናቸው፣ የሆነ ስብስቦች ናቸው፣ ኃይል ያላቸው። እነሱም መጥተው ደግሞ ምን እናድርጋሉ? ምን ማድረግ እንዳለባቸው ኢየሱስ ተናገራቸው። የንስሐ ፍሬ አድርጉ አላቸው። ንስሐ ማለት ትርጉሙን ወደ ማየት እንሄዳለን። ንስሐ ማለት ብዙ ጊዜ ግሪኮች ሜታኖያ ይላሉ። ንስሐ ማለት ሜታኖያ ይላሉ። ሜታኖያ ማለት ምን ማለት ነው? አእምሮን መቀየር ማለት ነው። ንስሐ ማለት አእምሮን መቀየር፣ መጀመር አስተሳሰብን መቀየር ነው። አእምሮ ሲቀየር ነው እጅ የሚቀየረው። አእምሮ ሲቀየር ነው እግራችን የሚቀየረው። ሲቀየር ነው ድርጊታችን፣ ተግባራችን ያማረና የተዋበ ሊሆን የሚችለው። ስለዚህ ንስሐ ማለት አእምሮንና አስተሳሰብን፣ ልብን መቀየር ነው። ታዲያ ልባችን ባለበት ቦታ ነው ወይ ተቀይረዋል? ይህን ቼክ አድርጉ። ንስሐ ማለት ሁለተኛ መጸጸትና መልቀስ ብቻ ሳይሆን እርምጃ መውሰድ ነው። መልቀስና መጸጸት ብቻ በቂ አይደሉም። እነዚህ አጃቢዎች ናቸው፣ ያስፈልጋሉ። መጸጸትም መልቀስም አስፈላጊ ናቸው። እነዚህ አስፈላጊ እንደሆኑ ደግሞ ብቻቸው እዛ ላይ መቁረጥ የለብንም። ብዙ ሰዎች ያለቅሳሉ፣ የሆነ ነገር ያደርጋሉ፣ ከዛ በኋላ ይጸጸታሉ፣ ተመልሰው እዛ ሰፈር ደግሞ ይገኛሉ። ይሄ ንስሐ ሳይሆን ተመላላሽ ታካሚነት ማለት ነው። ተመላላሽ ታካሚነት ማለት ነው። ይሄ ንስሐ አይደለም። ንስሐ ማለት እንግዲህ መልቀስ ወይም መጸጸት ብቻ ሳይሆን እርምጃ መውሰድ ነው። ገደብ ማበጀት ነው። ድንበር መትከል ነው።